ሰላም የራክሽ ቤተሰቦች እንዴት ናችሁ? ዛሬም እንግዲህ ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በቃላብ ተወልደ መድህን እና ሳባ እንደ ማርያም ትፍቅርና የሚለው ማለት ነው። እሱ ከናንተ ጋር ብረፋታ ዘና እያልን ላይክ ሰብስክራይብ ማድረጋችሁን እንዳረሱ። ወደ ቪዲዮ ሓጎስ ዘለሊ መጻኢ ይረአለው ኣብትናት ከምስሊ ተፈስህ ፍሽኽ በሊ ግርማ ተዓደሊ ሽቦይ መኽሰብ እልል በሊ ሽቦ ኣጋማ ሽቦ ያዝበለው እዛው ምጽዋ ያለ ሆቴል ነው አይደል? የምር እዛው ምጽዋ ነው ሆቴሉ። በጣም የሚያምር የምር ምን ሆቴል ነው የሚባለው? የሆቴሉ ስሙ ምንድን ነው የሚባለው? ግን ቃላብ አዲስ ሙዚቃ እያወጣ አይደለም። በጣም ቆየ ሙዚቃ ካወጣ አይደል? በጣም ቆይቷል። እኔ አዲስ ዘፈን አላወጣ፣ ስሙ ጠፋብኝ። ከሆነ ልጅ ጋር ብቻ ነበር ፊቸሪንግ ገብቶ የለቀቀው። ከዛ በኋላ ሙዚቃ አለቀ። ያዛው ወይ ውሃ ነው ያው ምጽዋ ግን ሌላ ታሪክ ነው።
ያዘው። ኦኬ እቺ ቦታ ደግሞ ምንድነው በእግዚአብሔር የእንትና ዘፈን ኮራሌ የሚለው ሙዚቃ እየቀረጸባት ቦታው ነች። ቦታ መርከቧ ማለት ነው። እቺ መርከቧ ማለት ነው። አይ ቲንክ ያ እዛ የቀረጸው ብቻ መርከቡ ራሱ ይሁን አይሁን አላውቅም፣ ግን እንደዚህ አይነት ቦታ ሲን አለ እዛኛው ኮራሌ ላይ ተለቀቀ ማለት ነው። ቃላብ ይመቸኛል እግዚአብሔርን። እሱና ኤርሚያስ ክፍለ ዘጌ የሌለ ነው የሚመቸኝ። ሳባ እንደ ማርያም ጎበዝ ነች በጣም የምትመቸኝ እሷ። ያ ጋይስ የዛሬ ቪዲዮአችን ይሄን ይመስል ነበር። ፈታ ዘና እንዳላችሁበት ከኔ እኩል ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከማገኛችሁ ድረስ ሁላችሁንም እወዳችኋለሁ። ባይ سوغت كتبلي حاجوز زللي متاقي يرقلو عبتنات كمثلي تفسه في الشخبلي قرما تعدلي شوي مغصب قلل البلي شوو أقام شوو أقام شوو أقام شوو أقام شوو